ሰላም እንዴት አላችሁ? ኃይሌ ይባላለሁ። የሰመር ሪል ስቴት ሴልስ ማናጀር ነኝ። ሰመር ሪል ስቴት እንግዲህ ከዋናው ከኦነሩ ስንነሳ አቶ ሳሙኤል መርከብ ይባላል። ወደ 28 ዓመት አሜሪካን ሀገር ነበረ ከሪል ስቴት ሴክተሩ ጋር የተለያዩ ስራዎችን ሲሰራ የነበረ ካምፓኒ ነው። ወደ ሀገር ውስጥ እንግዲህ በመግባት የተለያዩ የሪል ስቴት ሴክተር ላይ የተለያዩ ስራዎችን ሰርተዋል። የመጀመሪያ ጊዜ እንግዲህ ቢልድ ያደረገው የመጀመሪያ ፕሮጀክታችን በካዛንቺስ ሴቶች አደባባይ ጋር ጥንቅቅ አድርጎ ማስረከቡ ይታወቃል። በተጨማሪም በእንግሊዝ ኤምባሲ ሽያጭ ማጠናቀቃችንን ተከትሎ ሶስተኛ ሳይት ላይ ደግሞ አዲስ በመሃል ቡልጋሪያ አፍሪካ ህብረት ጋር አዲስ ሳይት ይዘን መተናል ማለት ነው። የንግድ ሱቆችን እንዲሁም መኖሪያ ቤቶችን ይዘን ነው የመጣነው። የካሬ መጠናቸው እንግዲህ የሱቆቹ ላይ ስናይ ከ20 ካሬ ነው የሚጀምሩት እስከ 98 ካሬ ድረስ፣ እንዲሁም መኖሪያ ቤቶቹ ከ81 ካሬ እስከ 182 ካሬ ድረስ በተለያዩ የካሬ ሜትር አማራጮች ይዘን መተናል ማለት ነው። የቤቶቹን የካሬ ሜትር ዋጋ ስናይ በካሬ ከ89 ሺህ ብር ጀምሮ ነው አሁን ላይ እየሸጥን ያለ ነው፣ ፕሮሞሽናል ዲስካውንት አድርገን ማለት ነው። እንዲሁም የንግድ ሱቆቹን ደግሞ ከ200 ሺህ ብር ጀምሮ ነው እየሸጥን የምንገኘው። ያከፋፈል ሂደታችን እንግዲህ ለቤቶቹ 10% ነው ቅድመ ክፍያ የምንጠይቀው፣ እንዲሁም ለሱቆቹ 15%ን ክፍያ እየጠየቅን ያለ ነው፣ አድቫንስ ፔመንት ማለት ነው። እነዚህ ሱቆች እንግዲህ አካባቢው በጣም ተመራጭ የሆነ ሁለተኛ መርካቶ በመባል የሚጠራ እጅግ ዘመናዊ የሆኑ የሱቅ አማራጮችን ነው ይዘን የመጣ ነው ማለት ነው። እነዚህም ቤቶች እና ሱቆች እንግዲህ 50% የባንክ ብድር የተመቻቸላቸው ናቸው። እጅግ ዘመናዊ የሆኑ ሱቆችን አቅርበናል ማለት ነው። እንግዲህ እነዚህም ቤቶች ከ2 ዓመት ከ6 ወር እስከ 3 ዓመት ባለ ጊዜ ውስጥ ነው ለማጠናቀቅ እቅድ ያዝ ነው። ያው ሱቆቹ ቀድሞ ነው የሚደርሱት። ያ ማለት ከ2 ዓመት ድረስ የምንጨርስ ይሆናል ሱቆቹ። መኖሪያ ቤቶችን ደግሞ እስከ 3 ዓመት ድረስ የምናጠናቀቅ ይሆናል። ያው ሰመር ሪል ስቴት እንግዲህ ለየት የሚያደርገው ይሄኛው ፖይንት ነው። ያ ማለት እንግዲህ የኛ ደንበኞች አንዴ የገዙትን ቤት ምናልባት መሸጥ ቢፈልጉ በሸጡ እያንዳንዱ በሚፈልጉት መልኩ ሁለተኛ ሶስተኛ ሰው አሳልፈው መሸጥ የሚችሉበት ሁኔታ ወይም ሪሴል ስለሚቻል ይህንን ኦፕሽን የሰመር ሪል ስቴት ላይ እንግዲህ በፈለጉት መልኩ መሸጥ መለወጥ ይችላሉ ማለት ነው። እንግዲህ እነዚህም ቤቶች ያው ሰሚ ፊኒሽ ነው አሁን ላይ እየሸጥን ያለ ነው። ሜይ ቢ ፉል ፊኒሽድ መግዛት የሚፈልጉ በፉል ፊኒሽድ የሚፈልጉ ደንበኞችም እሱም ኦፕሽን አለ። ነገር ግን ሰሚ ፊኒሽዱን በዋናነት አሁን ላይ የነገርኳችሁ እያንዳንዱ ፕራይስ የሰሚ ፊኒሽዱን ዋጋ ነው። እንግዲህ ማስተላለፍ የምፈልገው መልእክት ያው ሰመር ሪል ስቴት እንግዲህ አሁን ላይ አነጋጋሪ እየሆነ የመጣ ካምፓኒ ነው። ከዛ አንጻር እንግዲህ በብዙ መንገዶችን ጥናት አድርጎ የመጣ ካምፓኒ ነው። ብዙ ለየት የሚያደርጉ ነገሮች አሉት። ከነዛ መካከል 3 ሜንሽን አድርጌለት። የመጀመሪያው እንግዲህ ያው ሰመር ሪል ስቴት አሁን ላይ በዴሊቨሪ ታይም አይደራደርም። ከዚህም በፊት ባስረከባቸው ሳይቶች በቃሉ መሰረት ተገኝቶ ባለው ቀን ሲያደርስ የነበረው። በሁለተኛ ደረጃ ደግሞ ሎኬሽን ላይ ያው ሰመር አይደራደርም። አሪፍ የሚባሉ ፕራይም የሆኑ ሎኬሽኖች ላይ ነው አዲስ አበባ ውስጥ እየገነባ የሚገኘው። ከዛ በተጨማሪ ደግሞ ሶስተኛው ፕራይስ ላይ በጣም አፎርደብል የሆነ ፕራይስ እና ያከፋፈል ሂደት ነው ያለን ማለት ነው። ከብዙ በጥቂቱ እንግዲህ እነዚህ 3 ፖይንቶች ሰመር ሪል ስቴትን ለየት ያደርጉ። እንግዲህ እኛን ማግኘት የሚፈልጉ ደንበኞቻችን ከታች እንግዲህ የድርጅቱን ስልክ እናስቀምጣለን። በማንኛውም ሰዓት እንዲሁም ዋትሳፕ፣ ቴሌግራም ላይ ኤኒ ሶሻል ሚዲያ ፕላትፎርም በእነዚህ ስልኮች ሊያገኙን ይችላሉ ማለት ነው።